ሁላችሁም ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን ኢና ሊላሂ ወኢና ኢለይሂ ራጂዑን። ቴዲ ራያ የብሬክስ አበሻዊ ወንድም ምርጥ ወንድማችን የምንወደው የምናከብረው የነበረው ዛሬ ወደማትቀረው ወደ አኺራ ጉዞ አድርጓል። ቀደምም አንድ ቪዲዮ ሰርቼ ነበርና ለአንድ ሰው ኮሜንት ብዬኔ ቪዲዮ መስራውና ውሸት ነው አልሞተም ዝም ብለሽ ዩቲዩበሮች ወሬ ዝም ብላችሁ ነው የሚል የአንዲት ምቀኛ ቴክስት አይችን ቪዲዮ ሰራውትና ላሳያችሁ በዛውም ላላመናችሁ ካላችሁ ላሳያችሁ ብዬ ነው። እንግዲህ ተመልከቱ። ይሄ ብሬክስ ስቶሪው ላይ የለጠፈው ነው። ብሬክስ አበሻዊ ወንድሙ። ይሄ ደግሞ ዋናው ፔጁ ላይ የቅድሙ ስቶሪ ይሄው ዋና ፔጁ ላይ ይሄው ሸዋዬም ለጥፋዋለች። ተመልከቱ። ይሄ ደግሞ ወንድሙ ነው፣ ሌላ ወንድሙ ማለት ነው ለጥፎታል። እቺ ደግሞ መሲ ነች፣ የወንድሙ ሚስት የብሬክስ ሀበሻዊ ሚስት መስዬ ነው የለጠፈችው። እና ያልተጣራ ነገር ይዣል መጣሁም በሞት ምንም ነገር ያልተጣራ ነገር ዩቲዩበሮች ቢያመጡም እኔ ግን ያልሞተን ሰው ሞተ ብዬ ይዤ ልመጣ አልችልም። እንዴ ወላጆች እኮ ያዩታል። ምን ነካቸው? አይደለም ያልሞተ ሞተ ብዬ ይዤ ልመጣ ቀርቶ ሰው ሳይፖስት ለምሳሌ ቤተሰብ ባይፖስት ነው ጧት ነው የሰማሁት። ምክንያቱም እሱ አካባቢ የሚሰራ ጓደኛ ስላለ ጧት ነው የነገረኝ ቴዲ ሞተ ብሎ፣ ግን አልሰራሁም። ቤተሰብ እስከመፖስት ድረስ ጠብቄ ነው እነሱ ከተናገሩ በኋላ ቤተሰብ ከሰማ በኋላ ነው ይዤ መጣሁትና ዝም ብዬ አላወራም። ዝም ብሎ አይወራም። የሆነ ሰው ሞተ ሲባል ቤተሰብ ሰምቶ ቤተሰብ ከፖስተ በኋላ ነው እኛ ማውራት ያለብን። ሀታ ቤተሰብ ሳይሰማ ከፖስተን በእኛ ሰበብ ቤተሰብ ቢደነግጥ ቢሞት ማን ነው ተጠያቂኛ ነው። ስለዚህ ይሄውላችሁ ይሄ መሲ የለጠፈችው ብሬክስ የለጠፈው እንዲሁም ሌላ ወንድሙ የለጠፈውና ለሸዋዬ ሙሉ ቤተሰቦቹ ሀዘናቸውን የገለጹበትን ይዤላችሁ መጥቻለሁ። እውነት ነው። ኢሞ ላይ የምትደውላላችሁ ዩቲዩብ ላይ ያያችሁ ይመስለኛል ውዶችዬ። መደወል የማይጠበቅባችሁ የትክክለኛ መረጃ ነው የመጣሁት። ሽንኩርት እየከታተፍኩ ነው፣ ግን በቃ አላስችለኛ ለልቡ የሚንጠለጠል ሰው ሊኖር ይችላል። ቆይ ፋንዲሻ ዝም ብላ ነው ወይስ እውነት ነው የሚል ይኖራልና እውነት ነው ሞቷል። እንግዲህ ለእናቱ መጽናናትን፣ ለወንድም እህቶቹ፣ ለሙላ ቤተሰቦቹ መጽናናትን አላህ ይስጣቸው። ከባድ ነው በስደት ሀገር። ይሄም መሳይ ገና ወጣት ቆንጅዬ ደግሞ ሲያምር ቢስሚላህ አለ ከውበት ውበት ከጸባይ በቃ ሁሉ ነገሩን ያደለው ወጣት ነበረ። በጣም መልካም ወጣት፣ ትትና ያለው ዝቅ ያለ ሰው አክባሪ፣ ጠቃሚ ነገር የሚፖስት አስተማሪ የሆነ ነገር ምንም አይነት ነገር ለራሱ ጠቃሚ ነገር ሲያገኝ በሮን ይዞ የሚመጣው ቪዲዮ ላይ እንደዚህ ጠቅሞኛል፣ ይሄን እንደዚህ ተጠቀሙ ይላል። ስለ ዩቲዩብ ላይ ስሩ ይላል። በጣም የሚያበረታታ። አሁን ላይ የጠፋው ደግሞ አሁን ላይ አልፎ ነው ቪዲዮ የሚሰራው። እንደዛ የሆነ አሁን ከስደት ሀገር ገብቷል ነበር ተይዞ 1 አመት ምናምን እስር ቤት ተቀምጦ ገብቶ ተመልሶ ሲመጣ ያው ስራም ቢዚ ያደረገውና ብዙም ቪዲዮ አይሰራም። አሁን ላይ ስራው ላይ ብቻ ነው ትኩረት ያደረገው እንጂ በፊት በተለይ ቶሎ ነበር ቪዲዮ የሚፖስተው። ይሄ አሁን ሀገር ገብቶ ከመምጣቱ በፊት ማለት ነው። ብቻ በጣም ምርጥ ወጣት ነበረ። እንግዲህ በዛሬው ቀን በሪያድ ከተማ አጥተነዋል። በምን ሞተ ለምትሉት ለእናንተም እንግዲህ ይዤላችሁ መጥቻለሁ። ታዩታላችሁ፣ አንብቡ። እኔ መጠየቅ አይጠበቅባችሁም፣ ታነባላችሁ በምን እንደሞተ ሙሉ ስክሪንሾት አድርጌላችኋለሁ። እዩትና ተረዱ ማለት ነው። መናገር አይጠበቅብኝም። ብቻ በጣም ነው የሚያሳዝነው። እንጃ ወይኔ ድንገተኛ ሞት ፈጣሪ አደራን ተሸረኛ መቀኛ ጠብቀን፣ ከድንገተኛ ሞት ጠብቀን። ከባድ ነው። የትም ቦታ ሆኖ ሞት አይቀርም፣ ግን እንደዚህ በወጣትነት ያልፍልኛል ብሎ አሁን በዚህ በየመን ባህር ሀገር ገብቶ ተንከራቶ ስንት መከራ አይቶ መጥቶ የጦርነቱ ጊዜ ኮሃታ አገር ነበር። አይታችሁ ከሆነ በጦርነቱ ጊዜ ራሱ ብዙ ተሰቃይቷል። ሀገር ላይ ታውቃላችሁ፣ ጦርነት በተለይ ከስደት ገብታችሁ ስታዩ ከባድ ነው የሚሆነውና ብዙ ነገር አሳልፎ መጥቶ ወንድማችን የመን ላይ ያን ሁሉ መከራ ቪዲዮ እንዳለ ፖስቶልናል። የመን ለሚመጡት ሁሉ መማሪያ ነገር ነው የፖስተው። ወላሂ በጣም ጥሩ ልጅ። ምን አለ እንደ ቀላል የሚያዩበትን ነገር አልፖስተም አለ። ጉዳት ነው። ለምን ቀላል ነው ብለው በባህር ደፍረው እንዳይመጡ በህጋዊ እንዲመጡ ያለ ለወንድሞቹ የሚያስብ በጣም
እኔ እንጃ በጣም ጥሩ ወጣት ነበረ ወላሂ በጣም ጥሩ ወጣት በቃ ውበትንም ስነ ምግባርንም አላህ አብሮ ያደለው እንጃ ሳቁ ራሱ በቃ ትዝ ይለኛል ዩቲዩብ በጣም ነበር መከታተለው በፊት የብሬክስ ወንድም ስለሆነ ብሬክስ ነው ታውቃላችሁ ብዙዎቻችን እንከታተላለን በሱ ነው ይሄንም ያወቅኩት በቃ ከሚስቱ ጋር ሲሰሩ ከዜድ ጋር ጀምሬ ኧረ ብዙዎቻችን እንከታተላቸው የድሮ ዩቲዩበር ናቸው ታውቃላችሁ ድሮ ደግሞ ዩቲዩብ ላይ በጣም ነበር ሁላችንም መከታተል የምንወደው አሁን ላይ ነው እንጂ ዩቲዩብ ላይ መከታተል ያቆምነው አሁን ወደ ቲክቶክ ሄደን ድሮ ሁሉም ሰው ዩቲዩብ ላይ ነበር መደበለው ትምህርታችን ሁሉ ነገራችን ዩቲዩብ ላይ ስለነበረ ከሚከታተሉት ከሚወዱት ከሚያከብሩት ከነ ቤተሰቦቹ ከነ ወንድሞቹ አንዷ ነበርኩኝ ወላሂ በጣም አዝኛለሁ ግን እኔ ገና እንደሰማሁኝ ከሪያድ እንደሰማሁኝ አልቅሼ ወጥቶልኛል መሲ በጣም አዝናለች እዩትማ መሲ የለጠፈችውን ሀዘን ተነባበረብኝ መሸጊያዬ መካሪ ወንድሜ ምናምን ብላለች በቃ የባሏ ወንድም ነው እንግዲህ የባሏ ወንድም ሆኖ ግን እሷም ወንድሟ ነው ተመልከቱ እዚህ ጋር መሲ የጣፈችውን በጣም አዝናለች በጣም ማለት ነው መሲ እንደምታውቁት ወንድሟን በቅርብ ጊዜ ስለሞተባት ዛሬ ደግሞ የባሏ ወንድም ጓደኛቸው ሞቶባታልና እንግዲህ ሀዘኗን በዚህ መልኩ ገልጣለች ይሄ ስቶሪዋ ነው መስዬ አላህ ይሶብርሽ እንዱም ብሬክስ አላህ ይሶብርክ የእናታችሁ እናቱም የቴዲ እናትም አላህ ይሶብራት አባቱም እንዱ ያለው ቤተሰብ በሙሉ አላህ ይሶብራችሁ አላህ ያጽናናችሁ አላህ ትግስት ይስጣችሁ እሱም እንግዲህ ቀኑ ዛሬ በቃ ዛሬ ነሽ ብሏል ይሄ ስለተፈጠረ ብቻ ሳይሆን በቃ ዛሬ ነው የሚሞተው ቴዲ ስለተባለ ቴዲ በዚች እድሜው ነው የሚሞተው ስለተባለ ነው የሞተው እንግዲህ ፈጣሪ መጽናናቱን ይስጣችሁ ምንም ልንላችሁ አንችልም በጣም ከባድ ነው ወላሂ እዩት እስኪ እንዴት እንደሚያምር ወይኔ ወንድሜ ያልፍልኛ ብሎ በስደት ቀረ የመሲ ነው የሚፖስተችው ጥቁር ጨለማና አሁን እሱ እኮ ልክ እንደኛ ቅድ ነበረ ሀገሬ ገብቼ በቃ ተመልሶም ሲመጣ እኮ የሚመጣው በቃ የተሻለ ሰርቼ ሀገሬ ሰላም ሲሆን ብዙ ነገር ይዤ መስሪያ ይዤ ተመልሼ ደግሞ ሀገሬዋ እመጣብሻለሁ ብሎ ነው እንግዲህ ደግሞ ለሁለተኛ ጊዜ ተመልሶ ስደት የመጣውና ግን ደግሞ ይሄው ለሁለተኛ ጊዜ ስደት ተመልሶ መጥቶ አላማውንም አሳክቶ ሀገር ወደ እናቱ ሳይመለስ በአረብ ሀገር ቀረ ምን እንደምል አላውቅም ወላሂ በተለይ እናት ምን እንጃ እናት ምን ቃል ያጽናናታል በአላህ አሁን እናቱን የሱን እናት ምን ቃል ያጽናናታል በጣም ከባድ ነው ገና ህፃን ልጅ ነው እርግጠኛ ነኝ ከኛ ይበልጥም እንደው 24 25 26 እንደው በዛ ቢባል ከዚህ ቢሆን 30 እንኳን ይሆነዋል አሁን የህፃን ልጅ አይሆነውም 20 ቤት ነው የሚሆነውና ከባድ ነው ሀዘኑ ከባድ ነው እና ውዶችዬ እውነት ያልሆነ ነገር ይዣል መጣም ሲቀጥል ደግሞ ቤተሰቦች ሁሉ ከፖስቱ በኋላ ነው ይዤ የመጣሁት እንጂ እኔ ቀድሜም አልፖስተኩም ማግባብ አይደለም